እንደዛ ነው አሰኔ ስራቅ ያላልኩ ዝም በይ እጭኛ አይደል አደይ ነው የምትወጃት ከኔ በላይ አደይ ነው የምትወጃት እና ጓደኛ ስለሆንኩ እኔ ልስረቅልሽ እንዴ ብድነሽ እንዴ አምሽኝ ስረቅልኝ አላልኩሽም ጎዳና ልውጣሽ እና ተሰርቂ ትንሽ እኔ ያለሁበት ችግር አይታይሽም ሰላም የኔ የዩቲዩብ ቤተሰቦች እንደምን አላችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ ዛሬ በአዲስ ቪዲዮ መጥቻለሁ። ሁላችሁም የምታውቋት የምትወዷት ፍቅርን በአዲስ ሀሳብ ፕራንክ ላደርጋት መጥቻለሁ። እንግዲህ የፕራንኩ ሀሳብ ምንድነው የሚሆነው? የአደይን ስልክ እንሰርቅና ወይም እንወስድና በፍቃድ ማለት ነው ስልኩ ልሸጠው ነው እና አሻሽጪ ምናምን ነገር አይነት ኬዝ ነው የምላት። እንግዲህ ምን እንደምትል እኔም እናንተም የምናየው ይሆናል። ቤተሰብ እንግዲህ ወደ ቪዲዮ ተጋበዙልኝ። ወደ ቪዲዮ ከመሄዳችሁ በፊት ግን ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። አመሰግናለሁ። ወደ ቪዲዮ ለፍቅር ደውለንላታል። እስኪ እየጠበቅናት ነው። ብቻ አላውቅም ትንሽ ፈርቻለሁ። እስኪ መጣች። ሰላምታ አንዱ ለነገር ነው ይባላል። ስሚማ ያው አሁን ላይ ያለውበት ሁኔታ ምናምን ታውቂያለሽ መቼም አልነግርሽም ያለውን ነገር ታውቂያለሽ። እና የሆነ ማለት መስራት ይኖርብኝ አይኖርብኝ አላውቅም ብቻ ግን የሆነ ፋውል ሰራውና እንዴ ብዬ ላስረዳሽ ማለት አንቺ ጓደኛዬ ነሽ ማለት እንደ ለኔ ታስቢያለሽ አይደል? እና እንድትቆጪ ምናምን አይደለም ግን በቃ አላውቅም ልንገርሽ ብዬ ነው ውስጥ የሆነ ነገር እንዳይቀር ብዬ ነው። እና ያደኝ እና ምን ላድርገው ቻርጀር አድርገው አንስቼው መጣ እና እሺ ታዲያ ችግር አለ? አልገባሽም እኮ እኔ የፈለኩት ያለውበት ችግር ምናምን ያልኩሽ እኮ ለዚህ ምንድነው ያለውበት ችግር ነው በቃ ማለት ያው ብር ማመላክ እንዳለብኝ ታውቂያለሽ ቤተሰብ እና ደግሞ ግራ ገባኝ እኔ እና በቃ አንስቼው መጣሁ። ከዛ ማለት የሷ እኔ አላውቅም በቃ ፍቅር በቃ ወሰረኳት በቃ ማለት ነው። ቀልድ ነው ይመስላል። ተሳቀረ ተይ በቃ እኔ ማለት አፈርኩም መጣውና ማለት ከወሰድኩት በኋላ መጣው ከዛ መጣውና ደግሞ ጨነቀኝ እንዳልመልስላት ደግሞ እንደተሰረቀ ታውቃለች። ምን ብዬ ልመልስላት አፈርኩኝ እና ግድ በቃ የሆነ ነገር ማለት መመለስ አልችልም። ብሩን ፈልገዋለሁ በመልስላትም ደግሞ ታውቃለች ማለት እኔ እንደወሰድኩትና ሙሉ ክሩም ደግሞ ያውቃል እንደዛቸው ማለት ይሄ መጨማለቅ አይደለም። አንቺ ያለበትን ሁኔታ ታውቂኝ እንዴ? ያለበትን ሁኔታና እንዴ ያምሽ እየቀለድሽ ለምን ምንድን ነው የምቀልደው? እኛ በሷ ስልክ አይደል እንዴ እየተጠቀምን ያለነው? ምን ማለት ነው? ምን ታሽ ቆይ ምን ማለት ምን ጎደለ? አሁን እኛ ምን ጎደለ ታውቂኝ እንዴ? ቤት ውስጥ ያለውን ሁኔታ ታውቂያለሽ። በቃ እኔ አሁን ላይ ያለበት ሁኔታ ታውቂያለሽ እና በቃ ሁሉንም እንትን ያለኝን ነገር በሙሉ ቀልጃውን ንግባ ወደ ስራችን አንቺ አልገባሽም። ይኸውልሽ በቃ መመለስ አልችልም በቃ እንዴ እንደምንም ትንፋሽን አሰባስቤ ወስጄዋለሁ በቃ አለቀ። ግድ በቃ አሁን ወይ ራቅ ያለ ቦታ ከሰፈር ወራቅ ብለን ምናምን ሸጠን በቃ ብሩን ለሚያስፈልገኝ ነገር ላውለው ነው። ያምሻል ምንድነው ያምሻል የምትይኝ? በቃ እንደዚህ ነው ያምርሽ ነው ግን ተወሪናስ እንዴ ስልኳኛ ጋር እንደሚውለው ሲጀመር እሷ ስልክ እኛ አይደለም የምንጠቀምበት። ምን ሆነሽ? እሺ ምን ማድረግ ነበረብኝ? ቆይ እኔ ምን ላደርግሽ ታዲያ? ያለ አማራጭ ብዬ ያሰብኩትን ነገር ነው ያደረኩት። በቃ አለቀ። አሁን የምርሽ ነው የምትሆነኝ? ስልኩባት ምናምን ምን ቪዲዮ ልሰሪበት ነው የወሰድሽው? ነውስ ምንድነው? አላየችውም እኮ ቻርጀር አድርገው ሰውን ሴት ናት። እኔ አንስቼው መጣሁት በቃ እና እሺ ምን አድርጊ ነው የምትይኝ? በቃ እየነገርኩሽ እኮ ነው ሀሳቤ ልሸጠውና ብሩን ያስፈልገኛል። ብሩን ልልከው ነው። ብሩን ያምሻል እንዴ ወይ በኋላ በቃ ብር ሳገኝ ቆይ አዳምጪኝ። ቆይ ብር ሳገኝ ምናምን ይኸውልሽ አሁን ያለበት ሁኔታ ስለማንም የማስብበት ሁኔታ ላይ አይደለም ያሉት። በቃ የሆነ ነገር ሳገኝ ነገር ሲመቻችልኝ ያሰብኩት ነገር ሲሳካ በቃ ነገሮች አሁን ሲስተካከሉልኝ እኔ ጋዝቼም ቢሆን ከዚህም የተሻለ እሰጣታለሁ። ምን በስልክሽ ነው በሚያስፈልግ ሰዓት ዝም ብዬ ሳልነግርሽ ወስጄብሽ ነበረ። ከዛ ሸጥኩት። አሁን ደግሞ ስልክ ስለምፈልግ ሰጠሁሽ። ልትያዝ ነው? ሲጀመር ያደይ ባህሪ እኮ ቸግሮኛል። ስጪኝ ብላትም እኮ ሰጠኛለች። እና ምንድነው አሁን ብር ብትይ እንትን ብለን እኛ አንሰጥሽም? ቢኖንቴ ነው እሺ ብር እምላችሁ? ስንት ጊዜ ነው እሺ ብር እምላችሁ? ነኝ አንቺ የምርሽ ነው? ከልብሽ ነው የምትወሪው?
ከልቤ ነው። በቃ አንቺ ማትረጅኝም በቃ ስትጀመር ስነ ስርዓትሽን ነሽ ከመቼ አንቺ በማን ወገን በእኔ ወገን አለብኝ እንዴ መሆን ያለብሽ? እስኪ እኔ ተረጅ እሷን ነው እሷ ስልኳን እንደዚህ ነው ስልኳ እኔ ያለሁበት ችግር አይታይሽም? እና ስልክ እንስረቅ ስንት ለደህና ነገር ነው ተብራችሁ እሺ ምን ሌላ አማራጭ ካለ ንገረኝ። እሺ ልስማሽ። ሌላ አማራጭ ካለ ንገረኝና ችግር የለውም በቃ ይሄንስ የምርሽ ነው ፍቅር እኔ ያለሁበትን ችግር እኮ ከኔ በላይ አንቺ ታውቂያለሽ አይደል እንዴ? እና ምን ይሁን ማለት እንዴ? ቆይ እና እኔ አሁን የሆነ ነገር እንድትሽ ነው እንዳትጠብቂ። አሁን ቀጥልሽ መልሽላት። እውነት አልመልስላትም። ልመልስ ብል ራሱ በጣም ነው የሚያሳፍረው። እኔ አልመልስላትም። መቼኛው ስልኳኛ ጋር እንደሚውለው ቪዲዮ ልንሰራበት ወስደነው ነበር ብለን እንመልስላትም። እንደዛ እስካሁን ሲጀመር ማንም አልነገራትም። የሆነ ሰው አንስቶ ነው ሰርቆት ነው ምናምን የምትለኝ። በቃ እኔ እንዳሰብኩት አውለዋለሁ አምጥቼ በኋላ ሲኖረኝ ገዝቼ እሰጣታለሁ እንጂ አሁን አልመልሰውም። አሁን በጣም ያስፈልገኛል ብሩ አይደለም። እኔ ሲጀመር የምሬን ነው የምትይው ነገር ጭራሽ እየሰማሁሽ አይደለም። በቃ ይሄ ሲጀመር የሚሰማም ነገር አይደለም። ከመቼ ወደኛ ጓደኛሽ እኔ ነኝ አይደል? ስለዚህ እኔን ስሚኝ። ቆይ አንቺ ለኔ እንደዚህ ነው በቃ እንደዚህ ነሽ ለኔ። እኔ እኮ ላንቺ ብዙ ችግር ውስጥ እገባለሁ አይደል? ያንቺ በአዳም ዝም በይ። ጓደኝነት እንደዚህ ነው። የሆነ ሌብነት እሺ ምናምን ብዬ እንዳግዝሽ ነው ፈልጊ። ጭራሽ እንዳታወሪ ዝም በይ ፈሪ። እኔ አግዥኝ በቃ እኔ እንደፈለሽ ግን እኔ በቃ ልንገርሽ ብዬ ነው። እኔ ውስጥ የሆነ ነገር ቁጭ ከሚል እኔ ላንቺ ልንገርሽ በቃ አንቺ ምንም ሰማሽም ብቻ እኔ አለቅም በቃ እኔ አያገባኝም በቃ እንዴ ከራስ በላይ ንፈስ እኮ ነው እንዴ። እሺ ማለት እኔስ ቆይ እኔ ምን ልሆን እኔ ጎዳና ልውጣሽ እናት ሰርቂ። እሺ ምን አማራጭ ጀመር እንደዚህ የሚያስብል ነገር ምን መጥቶ ነው? እኛ አንተጋገዝም አሁን አይደል? ብር ሆነ ነገር ብር አሁን አሰጠንም እኛ አሁን አንረዳዳም። ስልክ ያምሻል እንጂ ሲጀመር አንቺ እኔን ለመረዳት አትፈልጊም እንጂ ብትፈልጊ ኖሮ በቃ ችግር የለውም ፊክስ እናደርገዋለን ምናምን ትይኝ ነበር። ይሄ እኮ ምንም መረዳት አይደለም መብድ ነሽ። እኔ እየቀለድሽብኝ ነው መሰለኝ። ሲጀምር አየሽ ከልብሽ ነው የምርሽ ነው። ችግር የለውም በቃ እኔ የራሱ አይወጣልኝም በቃ ዝም በይ። የኔ ስልክ አያወጣም በቃ የሷ ስልክ አይፎን ነው የኔ ስልክ ደግሞ አያወጣም በቃ እንደዛ ስለማይወጣልኝ እኔ ከተቻለም የሷን ስልክ እንጂ የኔም ስልክ ጨምሬ የሆነ ነገር በቃ ማድረግ አለብኝ። የሆነ ማላውቀው ችግር የተፈጠረ ነገር አለ። ታውቂዋለሽ ሁሉን ማለት ታውቂዋለሽ በቃ እንዴ ኧረ ፍቅር ለኔ እንደዚህ በቃ እዚህ ድረስ ነሽ የምር እዚህ ድረስ ነሽ በቃ ጨማለቂ። እኔ የሆነ እየቀለድሽ ስለመሰለኝ ነው እየሳኩ እያናገርኩሽ ያለሁት። የምርሽን ከሆነ ግን ስነ ስርዓት ሽነሽ በቃ ሂጂ ወደ ስራ እየመሸን ወደ ስራ ቢሄድ በቃ እኔ አልገባም በቃ አልገባም። ያሰብኩትን አደርጋለሁ በቃ እና አንቺ ደግሞ እኔ ብታግዢኝ ደስ ይለኝ ነበር። ግን ምንድነው የማይሽ በቃ አንቺ እኮ ጓደኞችሽን አሳይሽኝ አይደል? አደይ ነው የምትወጃት ከኔ በላይ አደይ ነው የምትወጃት። ይሄ ምንም አይደለም እና አንቺን ስለምወድሽ አብረን ስልክ እንስረቅ እኮ አለም በቃ አንዴ እኔ እኮ ተከላታለሁ እኮ አሁን እኮ በጣም ስላስፈለገኝ እኮ ነው። ፍቅር አልገባሽም? ቆይ እያልኩለት ነገር አልገባሽም? አይገባሽም እንዴ አንቺ አይገባሽም? ሌብነት እኮ ነው ይሄ። ሌብነት አይደለም። እኔ የጎደለሽ ልሞይበት ነው። እንዴት ብዬ ላስረዳሽ? አንቺ አልገባሽም በቃ የምር በጣም እያበሳጨሽ ይመረድ። ይሄ ምንም አበሳጨት አይደለም። አንቺ እኔ መረዳት ስለማትፈልጊ ነው በቃ አለቀ። እሺ አሁን ወሬ አታብሽ። ስልኩን መልስ። አልመልስ ይጀምር። ስልኩን እንመልሰው ሳይሆን ነይ ግቢና የምትቀልጁን ቀልድሽ ነው እንደዛ ተይደዛ እኔ ቀልድ አይሽ ይኸውልሽ፣ አንዳንዴ የጓደኛን ችግር እንደራስ አለማሰብ በራሱ ቀልድ እንዲመስልሽ አድርጓል አይደል? እግዚአብሔር ያበሳጨሽ። እኔ ችግር ውስጥ ነኝ። አንቺ ግን የምታስቢው ምንድነው? እኔ እየተበሳጨሽ አይደል? እኔ ለአንቺ ስሜት ብዬ ያለሁበትን ሁኔታ ልታ እሺ ምንድነው ችግሩ? ምን እናድርግ? ሲጀመር አንቺ እኔን መረዳት አልፈለግሽም። ብትረጂ ኖሮ ከሌላ ሰው ይልቅ የኔ ጓደኛሽ ችግር ያሳስብሽ ነበር። ምንም እኮ የተረዳሽኝ አይደለም። እኔ ያለሁበትን ነገር እያወቅሽ እንዴት እንደዚህ በቃ እንደዚህ ነው የምትይኝ? እንደዚህ ነው በቃ እንደዚህ ድረስ ነሽ አንቺ ለኔ እንደዚህ ድረስ ነሽ። እኔ ላንቺ ስንት ነገር ነው ያደረኩት ታውቂያለሽ እኮ እና ጓደኛሽ ስለሆንኩ እኔ ልስረቅልሽ እንደ ይብድነሽ እንደ ያምሽ እኔ ስረቂልኝ አላልኩሽም። በቃ እኔ ምንም አድርጊልኝ እያልኩሽ አይደለም። በቃ እኔ መናገር ስላለብኝ ብቻ ነው አንቺ እየነገርኩሽ ያለሁት። በቃ አታበሳጭኝ። የምሬን ነው። ስነ ስርዓትሽን ያዢ። ስልኩን አሁን እንመልሳለን፣ ወደ ስራችን እንገባለን። በቃ እኔ አልመልስም። እኔ አልመልሰውም። እውነት አልመልሰውም። ፍቅር እንደሱ አትይኝ። በቃ እኔ አልመልሰውም። አንቺ ለሊ ያምሻል። ሲጀመር እኔ ከአንቺ ጋር ማውራት የለብኝም። እንዴ የምርሽን ነው? የምርሽን ነው? ልንሰርቅ ነው እንደዛ ነው። እኔ ስራቂ አላልኩሽም። ዝም በይ እጭ። በቃ ስልኩን መመለስ ካለብን እንመልሳለን። ተረጋግተሽ አስቢ። እኔ መታሽኝ ገና ለገና አደይን እኮ የምታውቂያት እኮ ገና አመት እኮ አልሆነሽም። አደይን ካወቅሻት እንዴ ቆይ ምንም እንዳታወሪ። ሲጀመር ስልኩን ስጪ። ከዚህ ደግሜ ነው መታሽ እንዴ? እኔ እኮ አብሮ አደግሽ ነኝ እኮ እና ለበረታታሽ እንደዛ ነው።
በቃ እዚህ ድረስ ነሽ አንቺ፣ እዚህ ድረስ ነሽ። ለኔ እሺ ራሳችን የምንሸጠው ነገር ካለን እንሸጣለን። ጀምር ቸግሮሽ ከሆነ ማለት ነው እንጂ የሰው ስልክ ሰርቀን የሰው የሆነ ነገር አድርገን አይደለም ቀዳዳችንን የምንሸፍነው። ጥሩ ጓደኛሽን መርጠሻል። ሂጂ ከዚህ በኋላ እኔ በቃ እኔ ምን ልበልሽ? እኔን በጥፊ መታሽኝ። እኔን ፍቅር እኔን እኮ ነው በጥፊ መታሽኝ። ታውቆሻል። ለሊ እኮ ነኝ እንዴ። እኔን ምንም እንዳትናገሪኝ፣ ምንም አይነት ነገር ንግግር እንዳትናገሪኝ። በቃ እኔን በጥፊ ትመጪኛለሽ። ይቅርታ ስለመታውሽ ይቅርታ። ሲጀመር ደግሞ አሁንም ጓደኛ እኮ ህይወት ነው። እህት እኮ ነው። ጓደኝነት ማለት እኮ ስንት ሰው ለጓደኛው ሊታስርል ለጓደኛው ሰው ይገልል። እዚህ ድረስ ነሽ አንቺ። በቃ እዚህ እሺ፣ ስልኩን ስጭኝ። ምንም በይ፣ ስልኩን ስጭኝና ልሂድ። አልሰጥሽም፣ ፍቅር አልሰጥሽም፣ እውነት አልሰጥሽም። የምሬን ነው። እኔን የሆነ ነገር ውስጥ ሂጂ። አዴት ከበለጠችብሽ ስልኩን ሳልይዝ አልሄድም። ሲጀምር ስልኩን ይዤ ብሄድ እራሱ ስልኩን ይዤ እኔ ደግሞ አልሰጥሽማ። ችግሩ አልሰጥሽም ስልኩን። እውነት መጨረሻሽን ማየት እፈልጋለሁ። እኔን መታሽኝ። እኔ ጥሩ ነው በጣም እውነት። ጓደኝነት በዚህ ልክ ነው። እኔን መታሽኝ። የምሬን በጣም ያበሳጭሽኝ ነው። በጣም ምንም የሚያበሳጭ ነገር የለውም። በቃ ያልኩሽ ምንድነው እኔ ጓደኛሽ ችግር ውስጥ ነኝ። በቃ እርጅኝ እኮ ነው ያልኩት አይደል? ምንም ልርዳሽ። እሺ እንሽጥ። ምንድነው በቃ ብር እንፈልግ፣ ቤት እንደውል። በቃ ይኸውልሽ፣ በቃ እኔ የምፈልገው ነገር እኮ ቤት እንደውል። በቃ ዝም በይ። በቃ እኔ ላስረዳሽ። በቃ እኔ መርዳት የምትፈልጊ ከሆነ ዝም ብለሽ አዳምጪኝ። በምፈልገው መንገድ ሁሉ ትረጂኛለሽ። በቃ እኔ አሁን ወስጃለሁ አይደል? ስልኩን በቃ አለቀ፣ ወስጃለሁ። በቃ አልመልሶም። አንቺ ሄደሽ በቃ እኔ ጋር እንዳልነበረ በቃ እኔ እንድጠረጥር እንዳይደረግ። ምክንያቱም እኔ ይደብረኛል እሷን ማየትም። ከዚህ በኋላ በመጣ ለስራ ነው፣ ሰርቼ ወደ ቤት ነው የምሄደው። በቃ ከዚህ በኋላ ለትንሽ ጊዜ ምናምን አብረን ላንገናኝ እንችላለን ከሷ ጋር እና ይሄን ነገር ትሸፍኝልኝ ብቻ ነው የምፈልገው። ይሄን እኮ ቀላል ነገር እኮ ነው እምልሽ። ነገር እያጣሁ ነው። አንቺ ከኔ አትሸይም ማለት በማስተሳሰብ አትሸይም። ይሄ ለኔ ከብዶሽ ነው። ከብዶሽ ከሆነ ሂጂ። አዴት አዋጣሽ። አልሰጥሽ መሄድ ትችያለሽ። እኔን በጥፊ መታሽኝ። ሲቀጥል ደግሞ እሷ ሂጂ። በቃ አልፈልግም። በቃ ሂጂ። በቃ አልፈልግም። የምሬን ነው። አሁን ራሱ መታሻል። አሁን ምችኝና እኔ እና አንቺ ነገር እዚህ ጋር ያበቃል። በቃ ያበቃል። ምንድን ነው የምትይው? አሁን መታሻለሁ እኔ ድጋሚ። እሺ ቤት እንደውል። ምንድን ነው የቸገረሽ? እንደውላለሁ። ታውቂዋለሽ። እኔ መናገር የለብኝም በዝርዝር ዲቴል እንደዚህ ነው ብዬ መናገር አለብኝ እኔ ላንቺ። አንቺ እኮ እኔ ከመናገሬ በፊት እኮ እኔ እንደዚህ ስሜቴን አይተሽ እኮ መረዳት የምችል ልጅ ነሽ። አሁን እንደዚህ በቃ ጊዜው ተለወጠ ምናምን እንደዚህ ነን ጓደኝነታችን። ምንድነው የባሰ ችግር? አንደኛ የለብንም እግዚአብሔር ይመስገን። ሲቀጥል ደግሞ የሚቸግረን ነገር ካለ ደግሞ ያንቺም የኔም ቤተሰቦች አሉ፣ እንደውላለን። በቃ አለቀ እንዴ። እና እንዴ ስንት ነው? አይ በቃ እኔ ከዚህ በላይ ካንቺ ጋር ማውራት አልፈልግም፣ መነጋገር አልፈልግም። በቃ ሂጂ። አደይ አይደለች? አደይ ታውጥሽ። እኔ ስልኩን አልመልስም ከዚህ በኋላ። ተረጋጊ። ሲጀምር እኔ በቃ ይኸውልሽ፣ በቃ የሚያገናኘን አደይ ድራማ አይደለ? በቃ እኔ አናግረዋለሁ። ከዚህ በኋላ መመለስም አልችልም። አንቺ ማትረጂኝ ከሆነ እንኳን አይደለም ጓደኛዬ እሷን ራሱ በስርዓት ማናገር እየቻልኩ እንኳን አይደለም እሷን አንቺ ራሱ በስርዓት ማናገር እየቻልኩ አይደለም። በቃ ስለዚህ በቃ ሂጂ። እኔ አይደለም እንደዚህ በጣም የከፋ ነገርና በሌላ ነገር ራሱ ምንም ነገር እንደማልቀበል ታውቂያለሽ። እንደዚህ በቃ አንቺ የሰው ልጅ እኮ ለጓደኛው ሲል እኮ ይሞታል አይደል? ለጓደኛው ሲል እኮ ሰው ይገላል። ለጓደኛው ሲል ስንት ችግር ውስጥ ወንጀል ይሰራል። ስንት ችግር ውስጥ ይሰራል። አይፈታውም እንዴ? መጀመሪያ ለምን እንደዚህ የምናደርገው? አሁን ችግር የለውም። የኛን ቀዳዳ የሚሸፍን ቤተሰብ የለም። እኔም በጥፊ ትመጪኝ ፍቅር። የኛን ጉድለት የሚሸፍንልን ቤተሰብ የለንም። በቃ የለሽ። ሂጂ። ለምንድን ነው የምሄደው? በቃ ሂጂ። አልፈልግም። በቃ ላይሽ አልፈልግም። በቃ ሂጂ። እጮህብሻለሁ። ለኔ ለጓደኛሽ እንደዚህ ይችን ማድረግ ከበደሽ እኔ እጮህብሻለሁ። አሁን ስለመታሁሽ ምን ስላልኩሽ የሆነ ሌላ ነገር እንትን እያለኝ አሁን ደግሞ የሆነ የማይባሉ ቃላቶችን አውጥቼ ከማበሳጭሽ ብንስማማ ነው ይሻል። ሂጂ በቃ። አልሄድም ፍቅር በቃ ሂጂ። በቃ እኔ አልፈልግም። በቃ እዚህ ድረስ ነው የኔና ጓደኝነት። ስለጮሽ ምንም እንትን አይደለም። እየሰማሽኝ እኮ በሰዓት እያወራሽ ነው። እሱ ችግሬን እየነገርኩሽ እኮ እየሰማሽኝ እየተረዳሽኝም እኮ አይደለም። እኔ በምን አይነት ሞራል እሺ ላውራሽ? አልሰማሽም። ሲጀምር ተረጋግቼ ላውራሽ። እኔ እኮ በጥፊ እኮ እየመታሽኝ ነበር። አልሰማሽም። ልሰማሽ አልፈልግም። ሲጀምር በቃ እኔም ብቻ ስሚኝ። እሺ ምንድን ነው የምሰማሽ? ምን ልስማሽ? እሺ ልስማሽ። እሺ በቃ ችግር ካለ ራሳችን በምንፈታው መንገድ እንፈታለን። የኔ ቤተሰብ አለ፣ አንቺ ቤተሰብ አለ፣ እንደውላለን። ምንም ቢጎለን የሚሞት ቤተሰቦች አሉ። እሱ ጠፍቶኝ ነው እንደሚመስልሽ? ስለማልችል ነው። አልችልም። በቃ እነሱ የማያውቁት ነገር ልናደርግ ምንድነው? በቃ አንቺ እኔን እየሰማሽኝ ስላልሆነ ከዚህ በኋላ ምንም መነጋገር የሚባል ነገር አያስፈልግም። በቃ አያስፈልገንም። ይኸውልሽ ተረጋጊና አዳምጪኝ። በቃ ተረጋጊን። መልስ ስልኩ ምንድነው የማዳምጥሽ? እኔን አታዳምጪኝም እንደ አንቺ ከኔ በላይ አደይ በልጣብሽ ነው። እኔን አታዳምጪኝም? አደይ በልጣብሽ ምናምን አይደለም። አሁን ስልኩን ትመልሻለሽ ነው የሚል። አልሄድም። ልቀቂኝ። በቃ አልሄድም። ስልኩን መመለስ ነው ያለብን። ያምሻል ፍቅር
እሺ ተረጋጊ። እሺ ፍራንክ ነው። እሺ ካሜራውን ይሁን። የኔ እናት እንደዚህ ነሽ እንዴ? ከኔ የኔ እናት እሺ ነይ። እሺ ፍቅር ፍራንክ ነው። ይቅርታ በጣም እውነት እንደዚህ አይነት አስተሳሰብ እንዳለሽ አውቃለሁ። እሺ እንደሱ አትይኝ በቃ ረፊ ጋይስ ሲሆንም ባይሆን አስተያየት እያየችኝ ነውና እሺ በቃ እውነት እንደዚህ አይነት ሰው ናት ፍቅር። እኔ አውቃታለሁ ግን ለእናንተ ላሳይ በሚል ነው። እሺ እንግዲህ ፍራንክ ይሄን ይመስላል።